አንዳንድ ኤክሰርሳይሶች ኢንዱራንስ ኤክሰርሳይዝ ይባላሉ። ሙሉ ሰውነታችን ስፖርቱ ላይ እንዲገባ ያደርጋል። ግን ጥናቶች የሚያሳዩት በአንድ ሴሽን 30 ደቂቃና ከዛ በላይ ቢሰሩ። ከዛ ውጪ ሲጋራ የሚያጨሱ ሰዎች ከሆነ ሌሎች አይነት አነቃቂ ነገሮችን የሚወስዱ ከሆነ እነዚህ ነገሮች ማቆም አለባቸው። እነዚህ ሰዎች ላይ መድኃኒት አይጀመርም፣ መቆጣጠር ይቻላል ነው። አሁን መዳን ሲባል አንድ ህመም ይድናል። ግፊት አለብኝ ግን ጦስኝ እየጠጣሁ ተቆጣጠረዋለሁ የሚሉ አሉ። መንገድ እንከፍለዋለን ለነዚህ ለፕሪሃይፐርቴንሲቭ ለሆኑትና ከዛ በላይ ላሉት ሰዎች የሚደረገውን ኤክሰርሳይዝ። አንዳንድ ኤክሰርሳይሶች ኢንዱራንስ ኤክሰርሳይዝ ይባላሉ። ሙሉ ሰውነታችን ስፖርቱ ላይ እንዲገባ ያደርጋሉ። ለምሳሌ አንድ ሰው ወክ ሲያደርግ እጁ ይንቀሳቀሳል፣ እግሩ ይንቀሳቀሳል፣ የሆዱ ጡንቻ ይንቀሳቀሳል፣ ሁሉ ነገሩ ይንቀሳቀሳል። አንዳንድ ኤክሰርሳይሶች የተወሰነ የሰውነት ክፍል እንዲንቀሳቀስ ያደርጋሉ። እነዚህ ሬዚስታንስ ኤክሰርሳይዝ ይባላሉ። ለምሳሌ አንድ ሰው ስፕሪንግ ብቻ ቢስብ፣ ፑሽአፕ ቢሰራ፣ ፑልአፕ ቢሰራ ይሄ የሚሰራው የላይኛው የሰውነት ክፍሉ ሊሆን ይችላል፣ ኦር የደረቱ አካባቢ ያለው ጡንቻ ሊሆን ይችላል የሚሰራው። ስለዚህ ኤክሰርሳይዝ ስሩ ስንላቸው አንደኛ ምን አይነት ኤክሰርሳይዝ? ኢንዱራንስ ኤክሰርሳይዝ የሚሰራ ከሆነ ፈጠን ያለ ወክ ሊሆን ይችላል፣ ዱብ ዱብ ማለት ሊሆን ይችላል፣ ዋና ሊሆን ይችላል፣ ዮጋ ሊሆን ይችላል የሚሰራው። እነዚህ ሰዎች ኤክሰርሳይዙን ሲሰሩ ሚኒመም ፐር ሴሽን 30 ደቂቃ ሚኒመም፣ ከቻለ 1 ሰዓት መስራት ይችላል፣ 1 ተኩል መስራት ይችላል። ግን ጥናቶች የሚያሳዩት በአንድ ሴሽን 30 ደቂቃና ከዛ በላይ ቢሰራ፣ በሳምንት እስከ 5 ጊዜ ቢሰራ፣ ስንደምረው 150 ደቂቃ ኤክሰርሳይዝ የሚሰራ ሰው ከሆነ በሪኮመንዴሽኑ ኦር በታዘዘው መሰረት እየተገበረ ነው ያለው ፊዚካል ኤክሰርሳይዝን። የቅድም ያልኳቸው ሬዚስታንስ ኤክሰርሳይዝ ያልኳቸው አሉ። እነዚህ ኤክሰርሳይዞች የተወሰነ የሰውነት ክፍል ላይ ጫና የሚፈጥሩ ከሆነ በመሃል ግን ላይት ኤክሰርሳይዞች እየጨመሩ ለምሳሌ ዳምፔል ማንሳት፣ ዌት ሊፍቲንግ ክብደት ማንሳት፣ ስፕሪንግ መጎተት፣ ፑልአፕ ፑሽአፕ እየሰሩ በመሃል የተወሰነ ትሬድሚል ላይ መሮጥ፣ ወክ ማድረግ እነዚህን እያደረጉ በሳምንት 2-3 ቀን ከሰሩ ይሄም በፊዚካል ኤክሰርሳይዝ ወይንም የአካል ብቃት ሪኮመንድ በሚደረገው በሚታዘዘው መሰረት እየተገበሩ ነው ያለው። ይሄ ሌላኛው የህይወት ዘይቤያቸው ላይ ማምጣት ያለባቸው ለውጦች ናቸው። ከዛ ውጪ ሲጋራ የሚያጨሱ ሰዎች ከሆነ ሌሎች አይነት አነቃቂ ነገሮችን የሚወስዱ ከሆነ እነዚህ ነገሮች ማቆም አለባቸው። በይበልጥ ሲጋራ ማጨስ በራሱ ግፊት ብቻ ሳይሆን የሚያስከትለው የደም ስር፣ የልብ ችግር፣ የልብ ቧንቧ መጥበብ፣ የደም ስር መጥበብ ስለሚያስከትል ሲጋራ የሚያጨሱ ሰዎች ኮምፕሊትሊ ማቆም አለባቸው። ስለዚህ እነዚህ በህይወት ዘይቤያቸው ላይ ማድረግ ያለባቸው ለውጦች ናቸው። ሌሎች አንዳንዴ የህይወት ዘይቤ ላይ ማምጣት ያለባቸው ለውጦች ተብለው ሁሉም እኛ ሀገር ብቻ ሳይሆን በብዙ የዓለም ክፍል ላይ የሚጠቀሱ ነገሮች አሉ። ሰዎች ሁልጊዜ እንደ ኢሹ የሚያነሷቸው። ለምሳሌ እኔ ግፊት አለብኝ ግን ጦስኝ እየጠጣሁ ተቆጣጠረዋለሁ የሚሉ አሉ። አንዳንድ ሰዎች የሞሪንጋ እየጠጣሁ ተቆጣጠረዋለሁ የሚሉ ሰዎች አሉ። ኤዥያ ውስጥም ብንሄድ እንደዛ ነው። አሁን የሰሜኑ የሀገሪቱ ክፍል ላይም እንደዚሁ ልክ ሞቅ የሚባል እየወሰድኩ ተቆጣጠረዋለሁ ይላሉ። የግብጡ አረቄ ጠጥቼ ተቆጣጠርኩት የሚሉ ሰዎች አሉ። ይሄ ሁልጊዜ ሕክምና ሪኮመንድ የሚደረገው በጥናት ነው። አንድ ነገር ጥናት ተጠንቶ ጥቅም እንዳለው እርግጠኛ ተሆኖ ጉዳት እንደሌለው፣ ጉዳት እንኳን ቢኖረው ትርጉም ያለው ጉዳት የማያመጣ ሕክምና መሆኑ ከተረጋገጠ ብቻ ነው ይሄ ጥሩ ነው ሪኮመንድ የሚደረገው። እኛ ሀገር ላይ የምናያቸው ብዙ ሰዎች ከተወሰነ የሀገሪቱ ክፍል ላይ የሚመጡ ሰዎች ጦስኝ ጠጥቼ፣ አብሽ ጠጥቼ፣ ሞቅሞቆ ወስጄ፣ ሞሪንጋ ጠጥቼ የሚሉት አለ። ለውጥ ሊያመጣላቸው ይችላል። ግን ሳይንቲፊካሊ የተደገፈ የተጠና ምርምር እስከሌለ ድረስ አብዛኞቹ የዓለም አቀፍ የግፊት ማህበሮች የሚሰጡት ምክር እነዚህ ነገሮች ተጠቀሙ ብለው አድቫይዝ አያደርጉም። ግን ቤት ውስጥ የሚሰሩ ነገሮች ናቸው። ምን ጉዳት ያመጣሉ? ጉዳት አያመጡም። አንድ ሰው አብሽ በመጠጣቱ ጤናው ላይ የሚመጣ ጉዳት የለም። ግን በዋናነት አብሽ የሚጠጣው ግፊቱን ለመቆጣጠር መሆን የለበትም። የጦስኝ ሻይ የሚጠጣው ግፊቱን ለመቆጣጠር አይደለም። አንዳንዶቹ ጉዳት የሚያመጡ ከሆነ የጤና ባለሙያው እንደውም ዲስከሬጅ ማድረግ ማበረታታት የለበትም። ለምሳሌ ግብጡ አረቄ ጠጥቼ የዚህን አረቄ ጠጥቼ ግፊቴ ኮንትሮልድ ሆነ የሚል ከሆነ ነው ማቆም አለብህ። አንደኛ ግፊትን አይቆጣጠረውም፣ ሁለተኛ ጉዳት ያመጣብሃል የሚለውን ነገር ትኩረት ሰጥቶ መንገር ያስፈልጋል። እነዚህ ነገሮች ላይፍ ስታይልን በሚመለከት ያልኳቸው ናቸው። ከ129 እስከ 139 ባሉት ደረጃ 140 ሳይጨምር ከ85 እስከ 89 ባሉት ደረጃ ያሉትን ነው። በደረጃ እየመጣን ነው። እነዚህ ሰዎች ላይ መድኃኒት አይጀመርም። ስለዚህ ሰዎች ግፊታቸው ልክ በዚህ ደረጃ ሲያልፍ ተደጋጋሚ ተለክተው አሁን የጠቀስኳቸውን የህይወት ዘይቤ መተግበር ይኖርባቸዋል። አሁን ከፍ እያለን ስንመጣ የመጀመሪያ ደረጃ የደረሱ ግፊትስ ቢሆን 140 በ90 እና ከዛ በላይ ቢሆን እንግዲህ እስከ ሁለተኛ ደረጃ ያሉትን ነው።
መጀመሪያ ያልናቸውን የህይወት ዘይቤ መቀየርና የህይወት ዘይቤያቸውን አሁን ባልነው መሰረት መተግበር አንደኛው ህክምና ነው። እነዚህ ሰዎች ላይ የሚለየው ምንድነው? የመጀመሪያ ደረጃ ሲደርሱ ምን አይነት ተጓዳኝ ችግር አላቸው ወደሚለው እንሄዳለን። ይሄ ነገር በዓለም አቀፍ ደረጃ አሜሪካን ሃርት አሶሲዬሽን፣ የዩሮፒያን ሶሳይቲ ኦፍ ሃይፐርቴንሽን እነዚህ ሁሉም ሪኮመንድ የሚያደርጉት አለ። የኛ አገርም የራሳችን ሀገርም ጋይድላይንም ሪኮመንድ የሚያደርገው አለ። የመጀመሪያ ደረጃ ሲደርሱ እንደ መጀመሪያ ስለመጡ የግፊት መድኃኒት መጀመር አይደለም። ከተረጋገጠ በኋላ ማየት ያለብን ነገሮች ይኖራል። ታካሚዎቹ ላይ ማጥናት ያለብን ምን ተጓዳኝ ችግር አላቸው የሚለውን። ለምሳሌ በቤተሰብ ውስጥ አንድ ታካሚ መጥቶ በቤተሰቤ ውስጥ ወንድሜ ወይ እናት በአጋጣሚ ህይወቱ አለፈና በልብ ችግር ሊሆን ይችላል ተብሎ ነበር። ሰደን ካርዲያክ ዴዝ የሚባለው በዛ ተከስቷል ሊል ይችላል። የዛ አይነት ሰው ላይ ይሄን ሰው አለማከም ተመሳሳይ ነገር እንዲከሰት ሊያደርግ ይችላል። ስለዚህ የዚህ አይነት ሂስትሪ ካለው ሲጋራ የሚያጨስ አይነት ከሆነ በአጋጣሚ የተሰራለት የሽንት ምርመራ ላይ መገኘት የሌለባቸው ፕሮቲኖች የተገኙ ከሆነ ጀነራል ቼክአፕ ቼክ አድርጎ የመጣ ከሆነ የኮሌስትሮል መጠኑ በጣም ከፍ ያለ ሰው ከሆነ ስኳር ያለባቸው ሰዎች ከሆኑ እነዚህ አይነት ሰዎች መድኃኒት መጀመር ይኖርባቸዋል። አንድ አይነት መድኃኒት። እነዚህ ነገሮች ከሌላቸው ግን ከ3 እስከ 6 ወር ልክ እንደ ፕሪ ሃይፐርቴንሲቭ ወይንም የቅድመ ግፊት ደረጃ እንዳሉ ሰዎች የህይወት ዘይቤያቸውን ቀይረው ከ3 እስከ 6 ወር ክትትል ይደረጋል። ከ3 ወር ከ6 ወር በኋላ ሲመጡ ግፊታቸው እንደምንጠብቀው ካልወረደ አንድ መድኃኒት መጀመር ይኖርባቸዋል። ከዛ ክትትሉ በ3 እስከ 6 ወር ይሆናል ማለት ነው ክትትሉ። ተጓዳኝ ህመም ያላቸውን ግን ያላቸው ሰዎች ከመጀመሪያውም የህይወት ዘይቤያቸውን ቀይረው በትንሹ አንድ መድኃኒት ጀምረው በ3 እስከ 6 ወር ባለው ጊዜ ክትትል ማድረግ ይኖርባቸዋል። ይሄ የመጀመሪያ ደረጃ ላይ የደረሱ ግፊት ነው። ሁለተኛ ደረጃ ግፊት ያላቸው ሰዎች ላይ ኦር ግሬድ 1 ሃይፐርቴንሽን የምንለው ደረጃ ላይ የደረሱ ሰዎች ላይ ተመሳሳይ ህክምና የቅድመ ግፊት ከዛ የመጀመሪያ ደረጃ ያሉ ሰዎች ላይ ይሆንና አንድ መድኃኒት ሊጀምሩ ይችላሉ። እንደ አስፈላጊነቱ 2 መድኃኒትም ሊጀምሩ ይችላሉ። ምክንያቱም ግፊታቸው የመውረድ ዕድሉ ዝቅተኛ ስለሆነ እነዚህ ሰዎች 1 ወይ 2 መድኃኒት ጀምረው በ3 እስከ 6 ወር ባለው ጊዜ ክትትል ያደርጋሉ። እነዚህ ሁለቱ ሰዎች የመጀመሪያ ደረጃም የሁለተኛ ደረጃም ያሉ ሰዎች ክትትላቸው በተመላላሽ ነው የሚሆነው። ሶስተኛውና መጀመሪያ ላይ ስንከፋፍለው ሃይፐርቴንሲቭ ኢመርጀንሲ ላይ ያሉ ሰዎች ከሆኑስ 180 በ110 በ120 ከዛ በላይ የሆኑ ሰዎች እነዚህ ሰዎች ሆስፒታል ላይ ተኝተው ግፊታቸው በሚዋጥ መድኃኒት ሳይሆን በደም ስር በሚወሰድ መድኃኒት እየወሰዱ ከ1 እስከ 2 እስከ 3 ሰዓት ባለው ጊዜ ግፊታቸው ወርደው እንደሚፈለገው ቀንሰው የተወሰነ ቀን ክትትል አድርገው ከዛ በኋላ ነው ወደሚዋጥ መድኃኒት ተቀይሮላቸው ክትትል ማድረግ የሚገባቸው። መቆጣጠር ይቻላል ነው። አሁን መዳን ሲባል አንድ ህመም ይድናል ኪውር ይደረጋል ከተባለ ሙሉ ለሙሉ ይጠፋል ማለት ነው። ለምሳሌ የቲቢ የያዘው ሰው ለቲቢው የሚሆን መድኃኒት ከወሰደ ይድናል፣ ኪውርድ ይሆናል። በባክቴሪያ የሚመጣ ኢንፌክሽን ያጋጠመው ሰው ያንን ባክቴሪያ ሊያጠፋ የሚችል መድኃኒት ከወሰደ ይድናል፣ ኪውርድ እንለዋለን። ግፊት ያለው ሰው ላይ ግን ኮንትሮል ማድረግ ይቻላል። ግፊቱን ብቻ አይደለም ኮንትሮል ማድረግ የሚቻለው ከግፊቱ ጋር ተያይዘው ሊመጡ የሚችሉ ጉዳቶችን መቀነስ ይቻላል። አሁን ታካሚዎች ላይ ሁልጊዜ የምናየው ግፊታቸው ቁጥሩ ይቀንሳል፣ ጠፋ ይላሉ። በቃ ጠፋ እኮ ነው፣ ጠፍቶ አይደለም መድኃኒቱ ተቆጣጥሮታል። መድኃኒቱን ቢያቆሙትስ ተመልሶ ከፍ ይላል። ስለዚህ ግፊትን መቆጣጠር ይቻላል ነው እንጂ መዳን ኦር ማዳን ይቻላል ማለት አይደለም። ይሄ ለአብዛኞቹ የሚሰራ ነው። ኢሴንሻል ሃይፐርቴንሽን ላልናቸው ለ90-95%ዎቹ ኢሴንሻል ወይ ምክንያቱ ላልታወቀ ግፊት የምንለው ነው። አንዳንድ ጊዜ ላይ ምክንያቱ የታወቀ እስከሆነ ያ ያመጣው ምክንያት ከታከመ የግፊታቸው ሊድን ይችላል። የደም ስር ችግር ያለው ሰው ከሆነ የደም ስሩን ትሪት ከተደረገ ከታከመ ሊድንለት ይችላል። የሆርሞን ችግር ያለው ሰው ከሆነ ሆርሞኑ ከተስተካከለ ሊድንለት ይችላል። እነዚህ ግን ጥቂቶች ስለሆነ የነዚህን ውጤት የነዚህ ይድናል የተባለውን ለአብዛኛው ለ90-95%ቱ ይድናል ተብሎ ግን አይነገርም። አብዛኛው ሰው ኮንትሮል ማድረግ ይቻላል፣ መቆጣጠር ይቻላል። መድኃኒቱን እስከወሰዱ ድረስ ህክምና እስካገኙ እስከተከታተሉ ድረስ ይቻላል። መጀመሪያ ወደ አነሳሽው ሀሳብ ስንመጣ ሴቶች ላይ ከ5 ሰው አንድ ሰው ላይ ከ4 ሰው አንድ ሰው ወንዶች ላይ ይከሰታል ብለሻል። ይከሰታል፣ ወንድም ሴትም ላይ ይከሰታል። ህፃናት ላይ ሊከሰት ይችላል፣ እርጉዝ ሴት ላይ ሊከሰት ይችላል፣ ያላረገዘች ሴት ላይ ሊከሰት ይችላል። ግፊት የሚመርጠው የማህበረሰብ ክፍል የለም፣ ሁሉም ላይ ሊከሰት ይችላል። ሲከሰት ግን ምንድነው የሚለያየው? ሴት ልጅ ላይ ለምሳሌ ከ45 ዓመት በታች ያሉ ሰዎች ላይ ወንዶች ላይ ሞር ይከሰታል ከሴቶች አንፃር። ከሆርሞን ጋር ተያይዞ የሚመጣ ልዩነት ነው። ከ45 ዓመት በኋላ ግን ሴትም ላይ ወንድም ላይ በእኩል ደረጃ ይከሰታል።
በአጠቃላይ ግን እድሜ እየጨመረ ሲመጣ የመከሰት እድሉ ይጨምራል። ግፊቱን ተቆጣጥሮ ለማቆየት ከመጀመሪያው ግፊቱን መቀበል ያስፈልጋል። አሁን ሁልጊዜ እነዚህ አይነት ህመሞች ለረጅም ጊዜ ህክምና ክትትል የሚፈልጉ ናቸው። ታካሚ ሲመጣ ግፊት ሲኖርበት የራሱ ተጽዕኖ አለው። ታካሚው ላይ ብቻ ሳይሆን በታካሚው በቤተሰቡ ዙሪያ የሚፈጥራቸው ተጽዕኖች ይኖራሉ። ምክንያቱም እነዚህ የክሮኒክ ሜዲካል ኢልነስ ናቸው። ክሮኒክ ሜዲካል ማለት ለብዙ ጊዜ አብረውት ሊቆዩ የሚችሉ ክትትል የሚፈልጉ እስከ ህይወቱ መጨረሻ መድኃኒት ህክምና የሚፈልጉ በሽታዎች ናቸው። ያ በሚሆን ሰዓት ላይ በደንብ ካውንስል መደረግ አለበት በመጀመሪያ። ምክንያቱም ተቆጣጥሮ የሚያቆየው መጀመሪያ የምንሰጠው ነገር ነው። ተቆጣጥሮ እንዲያቆየው ጉዳቶቹን በተቻለ መጠን እንዲቀንስለት የሚያደርገው። ስለዚህ ታካሚ መጣ፣ ግፊቱ ተረጋገጠ። ከተረጋገጠ በኋላ ያ ግፊት ታካሚ ይነገረዋል። ግፊትህ የግፊት ታካሚ ደረጃ ደርሷል። አሁን ባለው የሚያስፈልግህ ይሄ ህክምና ነው። ከዚህ በኋላ መጥተህ ክትትል ትፈልጋለህ። መድኃኒት የሚያስጀምረው አይነት ከሆነ መድኃኒት ያስጀምራል። እነዚህ መድኃኒቶች ይሄ ጥቅም አለው። አንዳንድ ጊዜ ላይ እነዚህ ነገሮች ሊከሰቱ ይችላሉ ከመድኃኒት ጋር፣ ምክንያቱም 100% ሴፍ አይደሉም። ይሄን በማድረግህ የምታገኘው ጥቅም ምንድን ነው የሚለውን ነገር ክሊርሊ ይነገረዋል በግልጽ። ያ ሲደረግ ታካሚው አክሰፕት ያደርገዋል። አንድ ታካሚ ክሊኒክ ላይ መጣ፣ ግፊቱ ተለካ፣ 2-3 የግፊት ታካሚ ደረጃ ደረሰ። ስለዚህ መድኃኒቱ ሰድ ከ6 ወር በኋላ ሊሄድ ቢባል በእርግጠኝነት ይሄ ታካሚ መድኃኒቱን ከተወሰነ ጊዜ በኋላ ያቆማል። እነዚህ ነገሮች ስናያቸው ቀላል ሊመስሉ ይችላሉ፣ ግን በጣም ተማሩ፣ አወቁ፣ ሰለጠኑ የሚባሉ ሀገሮች ላይም እነዚህ ክሮኒክ ሜዲካል ኢልነስ ያላቸው ሰዎች መድኃኒታቸውን 100% የመውሰድ እድላቸው 100% አይደለም። አክሰሱ ቢኖራቸውም የሄልዝ ኢንሹራንስ ቢኖራቸውም እውቀቱ በተወሰነ መልኩ ቢኖራቸውም ግን ትክክለኛ እውቀት ስለማይኖራቸው ያቋርጡታል። ስለዚህ እነዚህ አይነት ሰዎች ግፊት አለ፣ ኦኬ ግፊት ስላለ ምንድነው የሚመጣው ባትታከመው ብትተወስ? እስከዛሬ ምንም ምልክት ሳይኖረው ኦር የተወሰነ ምልክት ኖረሃል። ከዚህ በኋላ ከታወቀ በኋላ ህክምና ባትጀምር ክትትል ባታደርግ የሚከሰተው ነገር ምንድነው የሚለውን በግልጽ ቦልድሊ መነገር ይኖርበታል። ለምሳሌ ግፊቱ ካልታከመ ከተወሰነ ጊዜ በኋላ የአንጎል ደም ስር መጥበብ፣ አንጎል ላይ ደም መፍሰስ ይከሰታል። ስለዚህ መታከምህ ይሄ እንዲቀንስልህ ያደርጋል። ልብህ ላይ የሚፈጠሩ የልብ ጡንቻ መደደር፣ የልብ ደም ስር መጥበብ ሊከሰት ይችላል። እነዚህ የሚያመጡት የልብ ችግር ይኖራል። ካልታከምክ ይሄ ይከሰታል። ከታከምክ ግን እነዚህን በደንብ መቀነስ ይቻላል። ኩላሊትህ ሊደክም ይችላል ካልታከምክ። መታከምህ የኩላሊት መድከምን ይከላከልልሃል። ደም ስሮች ላይ የሚከሰተውን ችግር ይከላከልልሃል። እነዚህ ነገሮች ለታካሚው በግልጽ ከተነገረው አክሰፕት ያደርገዋል። ታካሚው ራሱ ይረዳዋል። መታከሙ የሚያስገኘውን ጥቅም፣ አለመታከሙ የሚያመጣበትን ጉዳት አወቀ ዘንድ ካወቀ በኋላ ምንድነው የምናደርገው? ምን አይነት ህክምና ትፈልጋለህ ወደሚለው ነው የሚካሄደው። ደረጃውን አይተናል። በደረጃው መሰረት እንዳለበት ደረጃ ፕሪሃይፐርቴንሲቭ ነው ወይስ የመጀመሪያ ደረጃ ወይስ ሁለተኛ ደረጃ በሚለው ህክምናውን እንዲጀምር እነግረዋለን። ስንነግረው ብዙ ኮንሲደር ማድረግ ያለብን ወይ ግንዛቤ ውስጥ ማስገባት ያለብን ነገር አለ። በሁሉም ዓለም ላይ አንድ ሰው ግፊቱ ታወቀ፣ አክሰፕት አደረገ፣ ጥቅምና ጉዳቱን ታገናዘበ፣ ኦኬ እጀምራለሁ ብሎ አክሰፕት አደረገ። ያ በሚል ሰዓት ላይ ምንድነው የምንጀምርለት መድኃኒቱን ስንጀምርለት ለአንተ የሚሆን ይሄ መድኃኒት ነው ማለት እንችላለን። በዓለም ደረጃ ግን ሪኮመንድ የሚደረገው ማንኛውም የግፊት መድኃኒት ሊጀመር ይችላል፣ የተለያዩ አይነቶች ቢኖሩ። ለምሳሌ አንዳንድ ሰዎች ኢንፎርሜሽን ይዘው ይመጣሉ። እዚህ ሀገር ያለ ሰው እንደዚህ ሪኮመንድ አድርጎኛል ሊል ይችላል። ይሄ ነው ጥሩ መድኃኒት ሊል ይችላል። እንደዛ አይደለም። ሁሉም ያሉት የግፊት መድኃኒቶች ለግፊት ታካሚ ሊወሰዱ ይችላሉ። ግን ያ ታካሚ ያለው ስፔሲፊክ የሆነ ነገር የተለየ ነገር ካለውና ያንን የተለየ ነገር አድሬስ ሊያደርግለት ሊያስተካክልለት የሚችል መድኃኒት ካለ እሱ ይመረጣል እሱ። ስለዚህ ያንን መድኃኒት ስንወስድ አንደኛ ታካሚ ላይ ያሉ ጉዳቶችን ግንዛቤ ውስጥ እናስገባለን። ሁለተኛ ያ መድኃኒት ይገኛል ወይ ነው። እዛ ሀገር ላይ የሚገኝ አይነት መድኃኒት ከሆነ ልናዝለት እንችላለን። ከተወሰነ ጊዜ በኋላ እየመጣ የሚጠፋ አይነት መድኃኒት ከሆነ ታካሚው ይሰላቻል፣ ያቆመዋል። ስለዚህ የመድኃኒቱ ይገኛሉ የሚለውን ነገር እናያለን። በተጨማሪ የምናያቸው ነገሮች መድኃኒቱን የሚወስደው በቀን ስንቴ ነው። መድኃኒቱ በቀን 3 የሚወስደው አይነት ከሆነ በቀን አንዴ ከሚወስዱ ሰዎች የማቋረጥ እድሉ ከፍተኛ ነው። በብዙ ምክንያቶች ሰዎች የራሳቸው ፐርሰናል ሪዝን ይኖራቸዋል። አንድ መድኃኒት ቢሆን ይመረጣል። በቀን አንድ የሚወሰድ ቢሆን ይመረጣል። 2-3 አይነት መድኃኒት መውሰድ ካስፈለገ አንድ ላይ የተቀላቀሉ መድኃኒቶችን ግን በአንድ እንዲወስዳቸው እነሱ አይነት መድኃኒቶችን መምረጥ፣ ኢኮኖሚካሊም አፎርድ ሊያደርጋቸው የሚችለውን መድኃኒት እንመርጣለን። ስለዚህ ታካሚው መድኃኒት ከመጀመሩ በፊት እነዚህ ነገሮች ግንዛቤ ውስጥ አስገብተን ይሄን ውሰድ እንለዋለን። ከጀመረው በኋላ ከስንት ጊዜ በኋላ ነው የምናየው ነው? እንደ መድኃኒቱ እናየዋለን። ለምሳሌ አንዳንድ ጊዜ ላይ ከ7
ከሁለት ሳምንት በኋላ ማየት የሚያስፈልገን አይነት ከሆነ ከእንደገና እናየዋለን። ምክንያቱም ኤክስፔክት የምናደርገው ግፊቱ በአንዴ እንዲቀንስ አይደለም። መድኃኒት ሲጀመር የጎንዮሽ ጉዳትም ሊመጣ ይችላል። እነዚህም መድኃኒት እንዲያቋርጥ ከሚገፉት ምክንያቶች ውስጥ አንድ ስለሆነ በሳምንት እስከ 2 ሳምንት ባለ ጊዜ ቀጠርና ታካሚ ምን ጉዳት ተከስቷል፣ ምን ጥቅም ተገኝቷል የሚለው ይታያል። ምንም አይነት የጎንዮሽ ጉዳት ከሌለ ወይም አክሰፕት የሚደረጉ የተወሰኑ ቶለሬት የሚደረጉ የጎንዮሽ ጉዳቶች ከሆኑና ግፊቱ ጥሩ ከሆነ ከ3 እስከ 6 ወር ባለው ጊዜ እንዲመጣ ይደረጋል። ስለዚህ አንድ ታካሚ ግፊቱን ተቆጣጥሮ እንዲቆይ ክትትሉን እንዳያቋርጥ ለማድረግ እነዚህን ሁሉ ስቴፖች ማለፍ አለብን። እንደው ነጥቦቹን ቁጭ ለማድረግ ከፈለግን አንደኛ ታካሚው አክሰፕት እንዲያደርገው ማድረግ። ሁል ጊዜ ሰው መድኃኒቱን የሚወስደው ክትትል የሚያደርገው ያለውን ህመም አክሰፕት ካደረገ ነው። አክሰፕት እንዲያደርግ ማድረግ ጥቅምና ጉዳቱን የህክምናው ጥቅምና ጉዳቱን ማስረዳት ያስፈልጋል። መድኃኒት ከመጀመራችን በፊት ምን አይነት ህክምና ይፈልጋል የሚለውን ዲፋይን እናደርጋለን። መድኃኒት የሚያስጀምረው አይነት ከሆነ ምን አይነት መድኃኒት በምን ያህል ጊዜ ማየት አለብን የሚለውን ነገር ክሊርሊ ለታካሚ መንገር ይኖርብናል። ያንን ካደረግን ግፊቱን መቆጣጠር ይቻላል። ግፊት ሁሉንም የሰውነት ክፍል ይጎዳል። የሲስተሚክ ሃይፐርቴንሽን ግፊት ሁሉንም የሰውነት ክፍል ይጎዳል። ከደረጃ በደረጃ ብንሄድ ለምሳሌ አንጎል ላይ ጉዳት ሊያመጣ ይችላል፣ አይን ላይ ጉዳት ሊያመጣ ይችላል፣ ልብ ላይ ጉዳት ሊያመጣ ይችላል፣ ኩላሊት ላይ ጉዳት ሊያመጣ ይችላል፣ ትልልቅ ደም ስሮች ላይ ጉዳት ሊያመጣ ይችላል። እነዚህ ነገሮች እንደው ክሊር አድርጎ በትንንሽ ቃል ለመግለጽ አንጎል ላይ የሚያመጣቸው ጉዳቶች ብለን ብናስብ አንጎል በአጠቃላይ የአንጎሉን ስራን ከኖርማል ሰው እንዲቀንስ ሊያደርግ ይችላል። ለምሳሌ የመርሳት ኮንሰንትሬት የማድረግ አቅም መቀነስ፣ እነዚህ ነገሮች ግሮስሊ አንጎሉ ላይ የሚፈጥራቸው ጫናዎች ናቸው። አብሮ በቆየ ቁጥር የአንጎል ደም ስር ላይ ደግሞ የደም ስር መጥበብ እንዲከሰት ሊያደርግ ይችላል። ያ የደም ስር መጥበብ ያ ታካሚ ራሱን እንዲስት ወይ ፓራላይዝ እንዲሆን ሊያደርገው ይችላል። አንዳንድ ጊዜ ላይ የደም መፍሰስ አንጎል ላይም ሊከሰት ይችላል። እነዚህ ነገሮች አንጎል ላይ የሚፈጠሩ ጫናዎች ናቸው ወይም አንጎል ላይ የሚፈጠሩ ጉዳቶች ናቸው በግፊት የሚመጣ። ወደ አይን ስንመጣ የአይን ቀጫጭን ደም ስሮች ላይ የሚፈጠረው ጉዳት እይታውን ሊጋርደው ሙሉ ለሙሉ እይታውንም ሊያሳጣው የሚችል አይነት ጉዳት ሊከሰት ይችላል። ልብ በብዛት ሊጎዳ የሚችል የሰውነታችን ክፍል ነው ከግፊት ጋር ተያይዞ። እንግዲህ ልብ ላይ ልቡ ራሱ ላይ ጉዳት ሊያመጣ ይችላል፣ ደም ስሩ ላይ ጉዳት ሊያመጣ ይችላል፣ የአመታት መዛባት ሊያመጣ ይችላል። እነዚህ ነገሮች ክሊኒክ ላይ በመመርመር ሊታወቁ የሚችሉ አይነት ችግሮች ናቸው። ለምሳሌ የአመታት መዛባት ሊከሰት ይችላል። በጣም መፍጠን፣ በጣም መዘባረቅ፣ በጣም መቀነስ ሊከሰቱ ይችላሉ። የልብ ጡንቻው ከኖርማል ሰው በዘለለ በጣም የመደደርና የመወፈር ነገር ሊከሰት ይችላል። ከዛ ውጪ ልብ ላይ ያሉ ደም ስሮች ሊጠቡና ይሄ በአፋጣኝ በአጣዳፊ የሚከሰት የልብ ችግር እንዲከሰት ሊያደርግ ይችላል። ሌላው ወደ ታች ስንወርድ ኩላሊት ላይም ጉዳት ሊያመጣ ይችላል። የኩላሊቱን ስራ ሊያውክ፣ የኩላሊት የማጣራት አቅምም ሊያዳክም ይችላል። አንዳንድ ሰዎች ላይም ግፊቱ ለረጅም ጊዜ ሳይታከም ከቆየ የእግር ላይ ያሉ ደም ስሮችን የመጥበብና ከጋንግሪን ወይም የሰውነት ክፍል ደም ካለማግኘት ጋር ተያይዞ የሚከሰት ችግሮች ሊከሰቱ ይችላሉ። ስናጠቃልለው ግፊት ሁሉንም የሰውነት ክፍል ይጎዳል። ሜዲኮሎጂ ቶክ ሾው